ሰላም ሰላም እንዴት ናችሁ? አማን ነው ሁሉ ሰላም ሁሉ አማን አልহামዱሊላህ ረቢል ዓለሚን እኔ በጣም ደህና ነኝ። እና ዛሬ እንግዲህ ከእይታዬ መካከል የሆነውን አንዱን ላቀርብ መጥቻለሁ አላህ ፈቃዱ ከሆነ ማለት ነው። እሱም እይታዬ ምንድነው ብዙ ጊዜ ታክሲ ተራ ስሳፈርም ሆነ ሳልፍ ሊሆን ይችላል ብዙ ጊዜ መብቴ ነው የሚረብሹ ድምጾችን ሰማለሁ የሚረብሹ ሰዎችን እመለከታለሁና በጣም ይገርመኛል ማለት ነው። ሁሌ ብዙ ቦታ መብታችን ተጥሶ ሳለ ብዙ ቦታ ኢቭን እንደው ሙሉ ለሙሉ ማለት ይችላልው የመኖር መብታችን ተጥሶ እየተጣሰ ባለበት ጊዜ ላይ ታክሲ ተራ ደርሰን መብቴ ነው የምንለው ነገር በጣም ይገርመኛል ሁሌ ማለት ነው። እኔ ለታክሲ ሹፌሮች ረዳቶች በጣም ክብር አለኝ። በነገራችሁ ላይ ያሽቃበጥኩ አይደለም እውነቴን ነው የምላችሁ ማለት ነው። በጣም ክብር አለኝ። ስለ ማህበረሰብ እነሱን ጠይቅ መማር ከፈለክ ማህበረሰብህን ማወቅ ከፈለክ ስለ ማህበረሰብ ጥናት ማድረግ ከፈለክ ስለ ቤተሰብ ስለ ብዙ ነገር ጠይቅ እነሱን በጣም ትማርባቸዋለህ። በጣም መረጃ ይሰጡሃል ማስረጃ ይሰጡሃል። ብዙ ነገር ችለው ነው የወጡ የሰሩ ያሉት ማለት የስንቱን ባህሪ የስንቱን ንጭንጭ ችለው ነው እንትን ይያሉ የተጓዙ ያሉት የሞከሩ ያሉትና ለነሱ በጣም ክብር ልንሰጥና ልናከብራቸው ይገባል። እንዲህም ስል ደግሞ እኛንም ማከብሩ ሹፌሮች ረዳቶች ሊያጋጥሙ ይችላሉ። በጣም ስሜታዊ ሆኑ ራሳቸውን መቆጣጠር የማይችሉ ሹፌሮች ረዳቶች ሊኖሩ ሊያጋጥሙን ይችላሉ። ግን በብዛት እኔ ታዘብኩት ከኛ ከከስተመሮቻቸው የሚሰነዘሩ ቃላቶችን ነው በብዛት እኔ እየተመለከትኩ ያያለሁት። መብቴ ነው ይባላል በጣም ማለት ነው። በጣም መብቴ ነው ይበዛል በጣም ብዙ ቦታ ማለት ነው። እኔ ታክሲ ላይ ያለን የ30 ወይ 40 ደቂቃ መብት ብዙም አይታየኝም ብዙም ምክንያቱም ይበልጣል የእድሜ ልክ መብት ስንኖር የእድሜ ልክ መብት ይበልጣል ብያስባለሁ። ስንኖር በጣም ሞስት የምንላቸው ጠቃሚ የሆኑ መብቶች አሉና እነዛን ትኩረት ብናደርግባቸው ብያስባለሁ ከታክሲው ይልቅ ማለት ነው። ታክሲ 30 40 ደቂቃ አንድ ሰዓት ሊሆን ይችላልና አንድ ሰዓት የ30 40 ደቂቃ መብት ብዙም እኛ ላይ ህይወታችን ላይ ለውጥ ያመጣል ብዬ አላስብም። ለታክሲዎች ክብር ብንሰጥ ለታክሲ ሹፌሮች ረዳቶች ክብር ብንሰጥ እናንተም ደግሞ አክብሩን። ታክሲ ሹፌር ረዳቶች አብዛኞቻችሁ ጥሩ ናችሁ በዚሁ ቀጥሉ። ጥቂቶች ደግሞ እናንተም ያው አክብሩ ከስተመሮቻችሁን አክብሩ ለማለት ወዳለው ክብር አለኝ ለእናንተ በጣም አከብራችኋለሁ እወዳችኋለሁ በጣም አመሰግናለሁ። ማሜ ይታለኝ